እኔ የምላችሁ ዴብ ግን ጤነኛ ነው ወይስ በሽተኛ ነው ወይስ ህመምተኛ ነው ወይስ ሩታ ዴብ ላይም የሆነ ነገር አርጋበታለች? ከምሬን የምነግራችሁ 100% የሆነ ነገር ተደርጎበታል። እንዳልሰማህ እንዳላየህ የትም ተዳፍነህ የኖርክ ሰው ዛሬ የተገለጥክ ሰው መስለህ ስትነግረህ እውነትሽን ነው እንደዛ ነው በዛው ልብህን ጸጥ ያድርግህ። አንተ ፋራ ሰገጤ። ሲጀመር ለአብርሽ ጠላቶቹ ማንም አይደለም፣ የገዛ ወንድሞቹ ናቸው። የገዛ ወንድሞቹ ምንድነው ነገሩን ገብተህበት ስታማስል ስታናኩር የነበረበትን ነገር ሁሉ ዛሬ ቡዜ ስትነግርህ እንደዛ ነበረ እንደዚህ ነው እያልክ እንትን የምትላት ምን አስበህ ነው? ምንድነው ያሰብከው? ላለመናገር ክፉ ወጣው እንዳትልህ፣ ሩታ ተናገርከኝ እንዳትልህ፣ እንደዛ ነው እንዴ? ብዙ ነገሮችን እኮ ከቡዜ ይልቅ አንተ ታውቃለህ። ከአብርሽ ላይ ምን እየታሰበበት እንዳለ፣ ኤፍሬም ምን እያደረገ እንዳለ፣ ሩታ ምን እያደረገች እንዳለች አንተ በደንብ ጠንቅቀህ ታውቃለህ። ስለዚህ እኔ እንጃ አላቅም። አሁን ላይ ግን አብርሽ ያለበት ሁኔታ በጣም ያሳዝናል። ሄዳው ተውታል። ይሄ ቪዲዮ የቀረጹላችሁ ትናንት ነው፣ ዛሬ አይደለም። ሄዳው ተውታል ዛሬ። ግን አብርሽ በጣም በሚያሳዝን ሁኔታ፣ በጣም ከምላችሁ በላይ በሚያሳዝን ሁኔታ ተጎድቷል፣ ተበድሏል፣ ስቃይ ደርሶበታል። በዛ ልክ ለሰው ልጅ ለልጁ አባት ገባችሁ ነገር ለሷ ነገር ጥሩ ነገር ተመኝቶ እዚህ ላደረሳት ሰው እንደዚህ አይነት በቃ በጎረሰ ይነከሱ በጎረሰጃቸው ይነከሱ የሚባለው ነገር አብርሽ ላይ የደረሰ አብርሽ ላይ ማለት ነው። ገባችሁ? አደንዝዛ አፍዝዛ በማንም ምናምኔ በማንም ስር ቆጣሽ በጣሽ በጣሽ መከራውን እያበለችው እያሳፈነችው ጭስ እየተጨሰበት ከአንድ ክፍል ተዘግቶ ጭስ እየተጨሰበት ነው የተነበተ። ሌላ ሰው ነው የመሰለ አብርሽ ነው የተባለ እና አሁን ላይ ሆስፒታል ሄዶ ሆስፒታል ነው የነበረ። ይውጣ አይውጣ ያለውን ነገር አላቅም። ቡዜ ስልክ እያነሰች አይደለም። አሁን ላይ ከ10 ሰዓት በኋላ ደግሜ ሲደውልላት አታነሳም። ማርቲ ደግሞ ስልኳ ዝግ ነው። የአቤልም አይሰራም። የሄርሜላን ስልክ አላስኩትም ለጊዜው ማለት ነውና የአብርሽም ስልኳ አይሰራም ታውቃላችሁ እንግዲህ። እና ፕሊስ ሁላችሁም ለአብርሽ መቆም አለባችሁ። አብርሽ ምንድነው እየሆነበት ያለው? ምንድነው እየተደረገበት ያለው? ለምንድነው ይሄ ነገር የተደረገበት? ምን ስለሆነ ነው? ማን ስለሆነች ነው? ምን ተማምና ነው? ይሄ ልጅ ምን ልታደርገው ስለፈለገች ነው ብላችሁ ወንድሞቹ ገብታችሁ ይሄን ነገር ማጣራት፣ ይሄን ነገር ለምን እንደዚህ ያደርግሽ ብሎ መጠየቅ ሲገባህ ቡዜ እንደዚህ እናርግ ስትልህ እንደዛ ነበረ እንደዚህ ነበር እንዴ ይልፋህ መድኃኒዓለም አንተ ደነዝ። እንዴት እንዳናደደኝ ቪዲዮን ገብታችሁ ማየት ትችላላችሁ። ቡዜ ዩቲዩብ ላይ የተለቀቀው ማለት ነው። ከምር በጣም ነው የሚያናዳችሁ፣ በጣም ትናደዳላችሁ፣ በጣም ነው የሚያበሳጫችሁ። የሆነ በቃ እያወረችው እስከ ዛሬ ገብቶ እንደዚህ ነው እንደዛ ቢሆን እንደዚህ ቢሆን እያለ አስተያየት የሰጠበትን ነገር ሁላ አዎ እንደዛ ሆኖ ምናምን ይላታል። የገዛ ወንድም እኮ ነው እየተጎዳ ያለ ነገ እግዚአብሔርን ማንም ለቤተሰብ እኮ ነው ማንም ሰው የሆነ ለወንድሞቻችሁ ምትቀኑ በወንድሞቻችሁ ማደግ በወንድሞቻችሁ መስራት በወንድሞቻችሁ መለወጥ ምትቀኑ ወንድሞች በጣም ባለየዎች ናችሁ። በጣም ማለት ነው። በዛ ላይ እንደዚህ የሚያደርጉ ሰዎች የአብርሽ ወንድሞች ናቸው። በአብርሽ ማደግ በአብርሽ መደሰት የአብርሽን ላይፍ ደስተኛ ሆኖ መኖር አይፈልጉም። ገባችሁ? አይፈልጉም በጭራሽ ማለት ነው። ኤፍሬም አይፈልግ፣ ዴብ አይፈልግ። ሲያስመስል ነው ዴብ ክፉ ተናገርክ እንዳይባል ሲያስመስል እንጂ እንደሱ እንትን ተለጣፊ የለም። ከሩታ ሄዶ የሚለጠፍ አንዱ ዴብ ነው። ከመሪያንም ነግራችሁና አታስመስል። የማይሆን ነገር የማይመስል ነገር ዴብ እየመታህ አትቀባጥርብና። መወሰን ካለብህ ለወንድምህ ተቆርቋሪ ከሆንክ ወንድምህን ከዚህ ሰዓት ማውጣት ከቻልክ ማውጣት አለብህ። ቡዜ ብዙ ነገሮችን ደርሶኛል። ብዙ ነገሮችን እንደምታደርግ ብዙ ነገሮችን እንደምትሰራ ብዙ ነገሮችን እያቀደችበት እንዳለች በደንብ ማረጃዎች ደርሶኛል። እኔ ብዙ ነገር ለፍቻለሁ። ወንድሜን በጥፊ እየተማታው ትዳር ውስጥ እንዲገባ ያደረኩ እሴት እህቱ ነኝ። ነገር ግን እሱ የተበደለውን ማቀው እኔና ፈጣሪ ነን። እንደዚህ አርጋለች ብዬ አውጥቼ መናገር አልፈልግም እንጂ እንደ አብርሽ የተበደለ ሰው የለም ነው ያለች። ከዚህ በላይ ምን አለ እንግዲህ? ከዚህ በላይ ምን አለ? ምን አለ ከዚህ በላይ? ማን ስለሆነች ነው እሷ በዳይ የሆነ ነገር ሆኒ ምናምን? አብርሽ እኮ ነው ሰው ያደረጋት። አብርሽ እኮ ነው እዚህ ጋር ያደረሳት። አብርሽ እኮ ነው ከዛ ማንነቷ እንዲህ የቀየረላት። 2010ን 2020 ላይ ባንዴ ያደረገላት አብርሽ እኮ ነው አይደለ?
እድሜ 12 ወር ሳትጨምር ሳትቆይ በአንዴ ኤክስቼንጅ ያደረገላት ሁሉንም ነገር አብርሽ ነው። እሷ ግን ዛሬ እሱን ገዳይ እሱን የሆነ ነገር ሆና ቀረበች። ለማንኛውም በሩታ ዩቲዩብ ቻናል ዛሬ ያለው ነገር ይመጣል።